ምኑን ስሙ ዋውነ ስሙ ኦኬ እየቀረስኳቸው ነውና በቃ በጣም ነው ታምር የሆነብኝ። የስላጼ ምኒልክና ስላጼ ቴዎድሮስ ታሪክ እየነገሩኝ ነው። ረጅም ጉድጓድ ነው ያለው እዚህ ውስጥ። የአጼ ምኒልክ የድሮ ምን እያደረጉ ጥንታዊ በስመ ምን ተቀመጠበለ ቅርሶች አሁን አሉ ምን አለ? አይታጨጫሊ ብዙ ናቸው። ወርቅ አለ? አዎ አለ። እውነታችሁን ነው? እንግባ እስቲ ጋይስ እዚህ ውስጥ ወንድሜ አቢ አንዴና ቆይ በእናትህ ብቻውን ስበለው መረረኝ። ሰላም ጤና ይስጥልኝ ክብራትና ክብራን ያለነው እንጦጦ ራጉኤል ዛስር ደግሞ በጣም ትልቅ ፏፏቴ ያለ ከነ ቤቢ ጋር ሆያ ሆዬ ልናከብር ነው። ሆያ ሆዬ ሻሎሚሻ መጣንልሻ በለው ሻሎሚሻ መጣንልሻ። አረ ከባድ ነው። በስ አይዞ ነገር እንደማሳያችሁ ዛሬ በጣም ገራሚ ነገር ነው ማሳያችሁ ጋይስ። አብረን እንሂድ እስቲ። የት ነው የምንገኘው? ቡሄን በፏፏቴ ላይ አብረን እናከብራለን። እስቲ እንሂድ ተከተሉን ጋይስ። ዋው እየተራመዳችሁ ደከማችሁ እንዴ? ማይመለስ ለምን ትንሽ ነው? ምን እንዳለ ማወቅ አልቻልኩም። ግን ምንድን ነው ያለው? ዝንጀሮ ብቻ ነው ያለው? ጅብ በዚህ ሰዓት ጋይስ፣ ጅብ በዚህ ሰዓት አለ ያዝ ነው። የት? አይ ውሻ ማሰልጠኛ አይደለም። እኛ ቡሄ ነው የምናከብረው። የት ሄደን ነው የምናከብረው? ፏፏቴው ጋር ሚኒሊክ እንትን ነው ብታይ በጣም ደስ ይላል ነበር። ያያችሁ አይዞ ሰላም ካልሲ ማድረጌ ነው ጎዳይ። ገና ይቀረናል መሰለኝ። አንድ 15 ደቂቃ ምናምን ያስኬደን 15 ደቂቃ ያስኬደን። መድኃኔዓለም እያያችሁት ነው ጋይስ። አልቻልኩም። ጭቃውን በጣም ከባድ ነው። ምን የተለየ ነገር አለ? ውሃ ከላይ ይፈሳል። እሺ ሌላ ምን አይተሃል አንተ? አንተስ? ምን ፏፏቴ ውስጥ ምን አለ? ምርጥ ነው። ውበቱ በጣም ይለያል። ያምራል። በጣም ይለያል። ዛሬ እንግዲህ ቡሄ ልናከብር ነው እየሄድን ያለ ነው። እንግዲህ ምንም ማድረግ አይቻልም። በአጋጣሚ ነው እየሄድን ያለ ነው። የምንሄደው ደግሞ በጣም ከባድ ቦታ ነው። እዚህ አዲስ አበባ ውስጥ ነው ከባድ ቦታ። ያላያችሁት ምን አለ ምንድነው ያለው የሚለውን አብረን ነው የምናየው። ከጓደኞቻችን ጋር እየሄድን ነው። መልካም ጊዜ። ቡሄን መንገድ ኢንተርቴይንመንት እንግዲህ ይሄን የመሰለ ሾው ይዞላችሁ መጥቷል ማለት ነው። አብራችሁን ኑ ከመንገድ ኢንተርቴይንመንት ጋር። አንደርስም እንዴ? አንደርስም እውነት ግን እንደርሳለና በጣም ደክ አይ አንረፍ እንሂድ ዝም ብለን። ቦታው ግን ጋይስ በጣም ነው የሚያምረው። ዋው ከጠፋን ነው እናንተ ናችሁ የምታውቁት አለ። ሂዱ አይዟችሁ፣ እኔ እየቀረስኩ ነው። ህፃናት ግን በጣም ነው ደስ የሚሉትና እዚህ ጋር አንድ ጉድጓድ አገኘ። ይሄ ምንድነው? ጉድጓድ የምን ጉድጓድ? የአጼ ምኒልክ የድሮ ምን እያደረጉ? ጥንታዊ በስመ ምን ተቀመጠበለ? ቅርሶች አሁን አሉ። ምን አለ? አይታጨጫሊ ብዙ ናቸው። ወርቅ አለ? አዎ አለ። እውነታችሁን ነው? እንግባ እስቲ ጋይስ እዚህ ውስጥ ወርቅ አለ እያሉ ነውና እስቲ አብረን እናያለን። ገብቶ እዚህ ዘመት ከገባት ነው ቀጋ እየለቀመ አንደኛው ጉድጓድ ይሄ ነው ላየው አይደለ? አሁን በዚህ ውስጥ ነው የምንሄደው። ገና ነን። አጎዶ የሚባል የሚጠጣው አጎዶ ምን ማለት ነው?
አጎዶ ማለት የሚጠጣ ምንጭ ውሃ ማለት ነው። ኦኬ አጠፋም የሚገርም ብዙ ቅርስ አለ እያሉ ነው። እሺ የኛው ስተኛ ሁለተኛው። እሺ አሁን ደግሞ ሌላ ጉድጓድ ሊያሳዩኝ ነውና እሺ ይሄ ደግሞ ምንድነው? ራሱ ጉድጓዱ ነው እናንተ እውነታችሁን ነው እንዴ? ዋው አተ በጣም ስምጥ ነው። እናንተ እንዴት አወቃችሁት? ማይ ጋድ አንተ እውነታችሁን ነው ለካ እውነታችሁን ነው ራጉኤል። ይገርም ነው። ሶስተኛ ጉድጓድ አለ እያሉ ነው። ምንም የሌለበት አይደለ? ምንድን ነው ያለው እዚህ ውስጥ? ጓዳ በጓዳ እዚህ ጋር ላትለኝ አላየሁትም እኮ እዚህ በጣም ስንት ነው አንተ እንዳገባ አታ ነው እዚህ ውጣ ናጣጥ ባላ ሴጣን አደረኩ ገባ ነው እዚህ ጋር ማለ ይሄው እነሱ ደግሞ የሚወጡበት አጼ ምኒልክ እንደዚህ የገባች ጉድጓድ አልቻ አጼ ምኒልክ ነው የሚወጡት ከዚህ ውስጥ ነው አጼ ምኒልክ የሚወጡት። በምን አወቅ ገመድ ላይ ያስራሉ በእንጨት ቆፍሮ ምናምን ያስራሉ። ገመዱ ወርሳች ይከቱትና በገመዱ እንትን አጼ ምኒልክ እንደዚህ ያዘ በእግሩ እንደዚህ ይጠላልፈ ምናምን ይያዙ ይጧል። ኧረ እባክህ ማርያምን በስመ አብ የሚገርም ነው። አጼ ምኒልክ ግን በጣም ትልቅ ሰው ናቸው። እዚህ ጋርም ሌላ ጉድጓድ አለ። ይሄ ደግሞ የማን ነው ጉድጓዱ? የነሱ ጓዳ እንደዚህ ገብቶ ጓዳቸው ነው ይሄ የአጼ ምኒልክ። በዚህ ውስጥ አድርገው ይሄዳሉ። እንዴ ነው የሚሄደው? እስቲ ቆይ አስጎብኙን እሱ ጋር ንገሯቸው። ይሄ ምናቸው እንደሆነ የአጼ ምኒልክ ንገሯቸው። ይሄ የአጼ ምኒልክ ሲዋጉ የሚደበቁበት ቦታ ነው። ይሄ የሚገርም ነው። አጼ ምኒልክ ብቻ ነው የሚዋጉት አይደለም? ሁሉም የሱ ከሱ ጋር አብሮ ያሉት እና አጼ ቴዎድሮስ ሁላ በስመ አብ ይገባሉ እዚህ ውስጥ። ከዛ በኋላ እዚህ ውስጥ ገብተው ብዙ ነገር ነው የሚያወጡት። ምን ያወጣሉ? ጥይታቸውን ይደብቃሉ እዚህ ውስጥ አድርጎና ከዛ ሲመጡ ሁሉም ይወጣሉ። ደግሞ በጎራዴ ገተም እየመቱ የእነሱን ጥይት እየተቀባበሉ በእነሱ ጥይት ማምን ይጨርስ። እነሱ ደግሞ ከነሱ ከአጼ ምኒልክ የሞተ ሰው ካለ ደግሞ ከዚህ ጋር እየዘለሉ እየገቡ እዛ ውስጥ ያስቀምጣሉ። የሞቱትን የአጼ ምኒልክ አንድ ላይ የነበሩትንም ሲዋጉ ከነሱ ከተጎዳ አምጥቶ እዚህ ጋር እያሹ ምናምን ባንኮል ምናምን እያሹ ምናምን በጨርቅ የዛኔ ፋሻ ምናምን የሚባል የለም። ጨርቅ ነው ያለው። የሚገርም ነው ጨርቅ። ከዛም በኋላ እነዚህ ባርዛፍ እየቀነጠሱ እንዲህ እንደዚህ እየነከሱ እንዲህ እንትን እጃቸው ላይ እንዲህ እየጨመቁና ውሃ ሲወጣ ቁስሉ ላይ ሲያረቅ ቁስላቸው ሲያቃጥላቸው ወዲያው ትንሽ በቃ ሶስት ወር ምናምን ሲቆይ ይድንላቸዋል ምናምን። የሚገርም። ከዛ በኋላ ጦርነት ነበረ ግን ኃይለኛ። የማን ጦርነት? ጣሊያን ማን አሸነፈ? ኢትዮጵያ። አራት ዋሹ። የሚገርም። እዚህ ጉድጓድ ውስጥ እየተደበቁ አሸነፉ ይባላል። እነሱ በጦር እንዴት አሸነፉ ይባላል? እንዴት ነው የሚባለው? ቆይ እስቲ ንገረኝ እስቲ። እንዴት አሸነፉ ነው የሚባለው? እነሱ ግን እኮ የሚያሸንፉ ነው የሚመስሉት። ምንድነው አባባሉ የሚባለው? አባባሉን ንገረኝ። አባባሉ ምን? እነሱ በጥይት እኛ በጦር ነው የሚባለው? እንዴት አሉ? እነሱ በጥይት እኛ በጦር አሸነፍናቸው። የሚገርም ነው። እዚህ ጉድጓድ ውስጥ ገብታችሁ ታውቃላችሁ እናንተ? እየቀረስኳቸው ነውና በቃ በጣም ነው ታምር የሆነብኝ። የስለ አጼ ምኒልክና ስለ አጼ ቴዎድሮስ ታሪክ እየነገሩኝ ነው። ከልጆቹ ጋር አብረን ገና አልደረስንም። በጣም ደስ የሚል ጊዜ ነው እያሳለፍን ያለ ነው። ገና ማአት ነገር አለ። አብራችሁን ጋይስ ሩጫ። ኧረ ወይኔ ያዘኝ ወድቄ ነበረ። ኑ እንሂድ። እሺ እኔ ደግሞ የአጼ ምኒልክ መዋኛ ገንዳ አለ የሚሉ መስሎኝ ገርሞኝ። እንሂድ። እሺ አሁን ደረስን። እሺ ምኑን ዋውነ ኦኬ። ፏፏቴውን ሰማሁ አሉኝ እና ምን አይነት ነገር ሊያሳዩን እንደሆነ እስቲ ነኝ። ውሸታቸውን ነው እውነታቸውን ነው? የዘንድሮ ህፃን ልጅ ምን አይነት ልጅ ነው? እኔ ግራ ነው የገባኝ። የማያውቁት ታሪክ የለም። ያቸው ሲሾኮሉ ገቡ
የት ነው የደረስነው ብራዘር? እውነታችሁን ነው? የት አለ? እስቲ እኔ በጣም እየፈራሁ ያሉትና ማርያምን አልቻልኩም። ቅዱስ ራጉኤል ዛሬ ፏፏቴ ካላሳየኝ ግን ዱር ነው። እውነትን ነው። የት አለ? የት አለ? እውነትን ነው። እስቲ አጨብጭቡ ለራሳችሁ። እስቲ ብራቮ። ተገኘ ፏፏቴ። የሚገርም ነው። ቀወጡት። እኔ ራሱ በጫፍ ይገባው በጣም ነው ደስ የሚለው። ጨፍሩ። አንድ ካሲ እዚህ ማዶ ባለ አንድ ታክሲ የዚህ በጌታ ባለ ታክሲ እዛ ማዶ አንድ በይ ሽልማት አለ። ሞቅ አድርጉት። የዚህ በጌታ ዶክተር አብይ እዛ ማዶ የካቶ ለበላሄጂ ወደ ሞልቶ አንተረኛ ለሶስታችሁ አረ ጨፍር እስቲ መንገድ ኢንተርቴይመንት ቡሄን በመንገድ ኢንተርቴይመንት ድምፅህን ሰማና በብሩህ ደመና ይላል። እንዴት ብዬ እንደተሻገርኩ ብታዩኝ ጋይስ፣ እየተፋቀቁ ነው። ያው ደህና የሚቀርጸኝ ካሜራማን ስለሌለ አረ ልቀቅ አልነቀም። ዘይት ምንድን ነው ያዘን? አይዞሽ ብራዘር። ኧረ ጌታዬ ታርዛን ነው በቃ ተኛ። ዝም ብለህ ተኛ። ዝቅ በል። ተኝ እስቲ። ወይኔ እንደ ቀልድ ወተን ሞተን ነበር። ወይኔ በመንገዳችን ላይ ብዙ ነገር ያጋጥመናል። ይሄ መንገድ ኢንተርቴይመንት ነው። መንገድ ኢንተርቴይመንትን ሰብስክራይብ እያደረጋችሁ መንገድ ኢንተርቴይመንት ይለያል የምንለው በምክንያት ነው። መንገድ ኢንተርቴይመንት ማሬ ለቀርባል በል። እንዴት አወቅ? ምን እያደረኩ ከልጅቷ ጋር እየደነስክ
አያውቀኝም ማለት ከባድ ነው፣ በጣም ከባድ ነው ብራዘር። እስካሁን ያላወቁ ኮፍያ ስላደረኩ ይኸው ወይንም መላጣ መንገድ ኢንተርቴይንመንት yes መንገድ ኢንተርቴይንመንት ይችላል። በስማ በጣም የሚገርም ቀን እያሳለፍን ያለነው እንደ ቀልድ ወተን እነዚህ ልጆች አገኘን እንጂ የሆነው ነገር ከባድ ነበር። ናይስ ነበር ቆይታ፣ ደስ ይላል። ግን በጣም አስፈራችሁ እናንተ ለምዳችሁት ነው። እኛ ግን በጣም ነው የፈራነው ድዛ ጉድጓድ ውስጥ ናይስ ጊዜ ነበር። ምንም አይልም። ያስ እናመሰግናለን። ቻው ጨብጡኝ። ሌላ ቀን እንመጣለን አባቴ። ስከረበት አነሱኛላችሁ። ጥርሱን ትፈልገዋለህ? ለምንድን ነው የማልፈልገው? ትገለበጣለህ እኮ ድንጋይ አለ። አያ አችልም መገለጥ ድንጋይ የሌለበት ነው። አይ ድንጋይ የሌለበት ቦታ ድንጋይ ካለ ትገለበጣለህ። አልገለበጥም። ዞር በሉ ጋይስ፣ ሊገለበጥ ነው። 1 2 3 እዴ አንተ ትችላለህ እንደሱ? እርግጠኛ ነህ? እሺ ሂድ። እዴ ናምስ ትችላለህ? እሱ ብይ ነው የሚችለው። አረ እሺ አንዴ ደግሞ ከዚህ ጋር ሊያዝሽ እስቲ የቷ እቺ ና ሚኪያስ ሚኪስ ለሚኪ ሸባርጉለት እስቲ ሚኪ ተገልበጫ ነው። አይ ለኤርሚ እስቲ ድጋለ እንዴ የሆነ ነገር ነው ይሄ ነበር ይመታ። ወይኔ በእናትህ ከተገለበጥ ከሮጥክ በኋላ ነው። በቃ እንዳትገለበጥ እሺ። ከዚህ በኋላ ሊጎዳ ይችላል። አይ ወደዚህ ግን እርግጠኛ ነህ ምንም አትሆንም? በኋላ በእኛ እንዳታሳብብ። 1 2 3 ጂሰስ ጀግና አንቺ ሳት ነሽ። በስማ ና ጨብጠኝ ና ይመቻ። ቲ ኤርሚ አልተቻለም። ንገራቸው። እኔ ሰው ቢፈልገኝ ከኳስ ተጫዋችነት መውጣት አልፈልግም። እውነት ኦኬ። በጣም ኳስ ጎበዝ ነህ? ሰርከስስ ብዙም አልችልም። ይሄ የተገለበጥክ አንዴ ሙከራ ኳስ ግን ከዚህ በላይ ትችላለህ። ስለዚህ ኳስ እንግዛለን። ምን አይነት ኳስ? ፓፑሎኒ ምንድን ነው? ካፖርቶኒ። ኦኬ ካፖርቶኒ ኳስ። ሌላስ ምንድን ነው የምትፈልገው? ሌላ ምንም። ታኬታ ጫማ አለ? የለኝም። የለማ? እስቲ በቃ እንገዛላለን። እሺ ታኬታና ምንድን ነው? ካፖርቶኒ ኳስ። ነይ ደግሞ አንተም ኳስ ተጫዋች ነህ። ስለዚህ ለሶስታችሁም ኳስና ታኬታ እንገዛለን። ጋይስ መልካም ጊዜ አብራችሁን ነው። ቀጋ ይናፈቃችሁ። እዛች ጋር አለ ቀጋ አለ እዛ። ይሄ ደግሞ ያ እንትን ያ ቀጋም በላለን። የድረስ ከዚህ ከጫፏ ደግሞ እሺ ጋይስ አሁን ቀጋ ልንበላ ነው። አብረን እንበላለን። እንሂድ እስቲ ቀጋ። አበባ ነው እንዴ? አሁን ቀጋ አላልክም እንዴ? ቀጋ የታለ ታዲያ? አዎ ወይኔስ ና ሶል እዚህ ጋር አለ። ዋው ቀጋ አቡ ደስ ሲል በእናትህ አገኘ ነው ቀጋውን። ናና ስቀጥፍ አላየሁም ነበረ ቅድም። ነፍ ቀጋ ነው ያለው እዛ ውስጥ። ይሁን እነዚያው በስብሰው ነው እጁ ላይ አይባሉ ስለማንደርሳቸው ነው እንጂ እስካሁን ባለውን ጨርሳቸው ነው። ይሄ ተፈቅፍቆ ነው። ፍሬ ያለው ውስጥ ፍሬ ያለው እኮ ፍሬ ያለ አውጥተዋል። ፍሬው አውጥቼዋለሁ። አንተ በጣም ነው የሚጥመው
ቃጋ ያም አንዴ እሱን እየበላሁ እንደ የሚሰጠሽኝ ብራዘሪ ቴንክ ዩ ቃጋችንን በላን። ደግሞ እስኪ ገበጣ አግኝተናል። እየሄድን ገበጣ እንጫወታለን። እንዴት ነው የምንጫወተው? 3 4 እኔ እችላለሁ ገበጣ ትንሽ። እሺ 4 አንድ ገበጣ ፈልጋ አሎ እስኪ ገበጣ ደግሞ ልንጫወት ነው። እስኪ ለደው በአንድ እጅ ነው የምትጫወተው። ምን አውቃለሁ እኔ እኮ በአንድ እጅ በሁለት እጅ በአንድ እጅ እንደሱ የሚቀመጠው በሁለት እጅ ባዶ ቦታ የለም። በቃ ባዶ ቦታ ሲያርፍ ምንድነው የሚሆነው? ይፎርሻል ማለት ነው። አልፎረሽኩም እኔ ታዲያ እስካሁን እዛ ቤት ባዶ ቤት ሲሆን የትኛው ነው ባዶ? ይሄው ወጣ። ኧረ እዛ ነው የምታስቀምጠው። እሺ ምታነሳ ይሄ ታዲያ እዚህ ብላ አላስወረሸኝም። እሺ ከእናንተ ጋር ደግሞ እንጫወት እስቲ። እሺ ቀጣይ ይቺ አሸንፋለች፣ እኔም አሸንፊያለሁ። ቀጣይ ወደ ምንድነው የምንሄደው? አብረን የምናየው ይሆናል። ይህ መንገድ ኢንተርቴይንመንት ነው። በመንገዳችን ላይ ብዙ ነገር ያጋጥማሉ። አንደኛው ያጋጠመን ገበጣ ነው። ገበጣ በጣም ደስ የሚል ጨዋታ ነው። መልካም ጊዜ። አረ ሰው ማሳ ውስጥ እንዳንገባ ጋይስ። እሺ የት ናችሁ? ልምጣ በሱ ጋር ጋይስ። መንገዱ ጠፍቶባቸው በሰው ማሳ ውስጥ ነው እየሄድን ያለ ነው። ጉድ ነው አለ። በዚህ ጋር ነው የወጣ ነው። ቤቱ ጋር ነው የመጣ ነው። እውነትህን ነው። ምንድን ነው ያልከው? ቦታ ቦታ እንዴት ትረሳላችሁ? ኦኬ እኔ እንጃ። ይቅርታ። በዚህ ጋር ነው የመጣ ነው። ግን እርግጠኛ ናችሁ? ይቅርታ በእናትህ። ወይኔ በህፃን ልጅ እንበለጥ። ምንድን ነው ብራዘር? እሱ ከቀጋ ጋር የሚበላ ከምን ጋር? ከቀጋ ጋር። እስቲ ብላ እናሳየኝ። ቤቱ ጋር ከዚህ ጋር እስቲ በልታ አሳየኝ። ኧረ እነዚህ ህፃናቶች ምንም አያደርግ። የእውነትን ነው። እስቲ ይጣፍጣል። እስኪ በቃ ሎሚ ነው የሚለው። እስኪ ለኔም ስራልኝ አንድ። እስኪ እናንተ ከበላችሁ በቃ እሷ እዛ ውስጥ ነው የምትገባው። እስቲ መሀል ላይ እንደ ሳንዱች አብሩሽ። እስኪ ለኔ አንተ እንትን ነው የሚለው ሎሚ። ማርያምን በል እናቴ ትሙት ክርስቶስን ማርያምን በል እመቤቴን። እስኪ አሳየኝ። እነዚህ ተምች ናቸው እንዴት እንደሚጣፍጥ። እስቲ ለኔ አቅምሰኝ። ዋው እንዴ! እስቲ እንደገና አቅምሰኝ። እንደገና ሎሚ ነው የምትለው ነው ያልከኝ? እስቲ ስጠኝ በእናትህ። እስኪውን ያቃጥላል። ልክ ከዚህ ጋር ከቀጋ ጋር ነው ግድ የሚባል። በኢየሱስም እንዴት ነው የሚጣፍጠው ጋይስ! በጣም ነው የሚጣፍጠው። ከየት ነው ያገኛችሁት እናንተ ግን? እንዴት ነው ያወቃችሁ? ስናሸተው ሎሚ አለን። እንሞክረዋለን። እሺ አንሞክርም አለን። እሺ እንሞክር ተባበልና ሄድን። ከዛም በኋላ አንድ አለ የሆነ ልጅ እኔ አራታችን በቀጥታ እንሞክር ተባባልና እንሞክር ሰክተን ስንበለው በጣም ጀመረ። ከዛ ብዙ ለቅመን ይዘ እኔ ቁጭ ብለን ፈክፈን ቲቪ ያየ። እናንተ ናችሁ ማለት ነው ለሰው ራሱ ያሳውቃችሁት እንጂ ወይስ ሌሎች ሰዎች ያውቁ ነበር? ማያውቁም አሉ። አሁን ቤትኝ ደግሞ ብቻውን ስትበላው ደግሞ እንትን ይላል፣ ያቃጥላል። እስቲ ብለው አንተ እሱን እንደሱ አድርገህ እኔ ወይ ጉድ ግን ትናለኝ። አይዞህ ወስጥ ባቢ አንዴ ተፈቀፈቀ ረስቱኝ። ምንድነው ስሙ? ቀጋ ይሄኛው ቀጋማ ነው። ይሄኛው ማጣፈጫ ነው ብትሉት አለ ውስጡ። ታንኪ የሚገርም ያ እንግዲህ እስኪ በመንገዳችን እንግዲህ ወንድሜ አቢ
አንዴ ና ቆይ በእናትህ ብቻውን ስበላው መረረኝ። እሱ ነው ይሄ ሌላ ነው ይሄ ሌላ ነው የበላሁት ራሱ ነው ይሄው ለቆሰልክ እጭቅ መስፈንታ ብቻውን ስትበላው ይለያል። እሺ ብላ በስመ አብ ብቻውን ስትበላው ግን ይለያል። መጠናት አለበት እንግዲህ የቅጠላ ቅጠል ወይም ደግሞ የባህል ሕክምና ባለሙያዎች ብትቀምሱት በጣም የሚጥም ነገር ነው እና በቀቃ አድርገን ስንበላው ይጣፍጣል። ብቻውን ስበላው ግን እንትን አለኝ ኮመጠጠኝ ትንሽ ምናምን እንጂ ሌላው አሪፍ ነው። በጣም ነው የማመሰግነው። እየሮጥኩ ልጅ እስቲ እንድረስባቸው ጋይስ መጣ ቶሎ በል ሰለሞን ሂድ ሰለሞን ሮጥ ያዛት ሂድ ቶሎ በል ጋይስ ልንሞት ነበረ። ዝናብ መጥቶን ያለ ዝናብ መጥቶ ልንሞት ነበረ። አያ ሎሚ የሚለውን እኮ በላሁት ባዶን ምን ይላል? አይመረም ያቃጥላል። ትንሳ ምንድን ነው ያገኘው? በየቦታው ነው እንደሚበቅለው። የት አለ? የቱ ጋር? እነዚህና በየቦታው ነው የሚበቅሉት። ስም ቢኖራቸው አሪፍ ነበር። ኧረ ቀፋት ቶሎ በል። ኧረ በስመ አብ ቶሎ በል አሻገራት። ወዴት ሄዶ ያሻገራት ነው? አሻገርካት። በቃ ተሻገር አንተ። እንዴት? የቱ? በቃ እኛ ዘማ ሂድ ሰለሞን ነው መሻገር የሚያቅተው ባይዘው። ቤት አድርገህ እኔ ካሜራ ይዤ ተሻገር። ምንድነው እዛ ጋር ያለው? አሁን ሄደው ያለፈው ይኸውልህ፣ እዛ ውስጥ ቆይ ሰለሞን፣ እዛ ውስጥ ያለው ምንድነው? ውሻ ያማል እንዴ? አሁን እየሮጠ ሄደው ቻው። እንወዳቸዋለን። ቻው፣ መልካም ጊዜ። ቴንክ ዩ። ወደዛ ማስታጠቢያ ነው፣ ወደዚህ ሄዳችሁ ቀጥታ ከአስፋልት አለ ወደዚህ። አይጠፋብንም? እርግጠኛ ናችሁ? እንደዚህ ከጠፋብን ብለን እንጫዋለን። ወደ አስፋልት መሄድ ትፈልጋለህ? ከጠፋብን እንጩ። ያቺ ጥቁር በሬ ትታያለች። ችግር የለውም አባቴ፣ አብሽር። ማርያም በሬ ትታያለች። በሱ ጋር አስፋልቱ ጋር ነው። እሺ አባቴ፣ በቃ ቻው። እሺ፣ ከጠፋብን ግን እንላለን። ቻው። ስልክ ይዛለሁ፣ እደውላለሁ። ቻው። እሺ፣ እንወዳቸዋለን። አሪፍ ልጆች ማርያምን እንዴ ፎንቃ አሳዝኝ እኮ በጣም ደስ የሚሉ ልጆች ናቸው ጋይስ። እና እዚህ ጋር ደግሞ ወንዝ አገኘን፣ ደግሞ ሌላ ነገር አገኘን፣ ደግሞ ሌላ ታምር አገኘን ጋይስ። እና እዚህ ጋር ፏፏቴ ነገር አለች። እዚህ ጋር ገላችንን ብንታጠብስ ምን ይመስላችኋል? ለቅለቅ እንበል እስኪ፣ ለቅለቅ እንበል። እዚች ውስጥ ደግሞ በጣም የምትጠጣ ጸበል አለች። ዋው ሰለሞን